ሰላም ሰላም ፋሚሊዎች ከማሚ ጋር ተመልሰናል። ማሚ ያው ባለፈው በሰራሽ ፕራንክ ምን እንደሆነ ምን ታይታችኋል እንደሆነ አላውቅም። ከኔ ይልቅ አንቺ ላይ ነው በጣም የተናደዱት። እንዴ እኔ ምን አደረኩ ደግሞ? ነው ግን በጣም ነው የተናደዱብሽ። እንዴት እንደዚህ ታደርጋለች ምናምን እሱ ልጁ አይደለም ወይ ምናምን ብለው በጣም የማይሆን በቃ እኔ እንደውም አሳዘንሽኝ በጣም። ምን አደረኩኝ ማለት የቻልኩት እኮ አድርጌያለሁ። ጸበል ሁሉ ስለጭህ ነበር አይደል? ግን ምን ታድርግ? ኧረ አይሉ እንዴት ተደርጎ ኮመንት አንብበሻል? አዎ አንብቤያለሁ እንዴ በሚገባ። አንቺ ያነበብሽው ኮመንት አይደለም ለኔ በውስጥ የሚላክልኝ ኮመንቶች አሉና እንደዚህ ማድረግ የለባትም የእናትነት ወጉ እንደዚህ አይደለም ምናምን ሲሉ አልነበረ? አሁንም ፍራንክ ያደረገኝ ነው። አንተ እንዲህ አይነት ነገር እኮ ጥሩ አይደለም። ለዛን ቀን ራሱ እኮ በጣም ብዙ ሰው እኮ ደውሎ ራሱ ስትንገላች ለማየት ቪዲዮን አላየውም ያለኝ ሰው አለ። የፊልም ባለሙያ ነው። ግን እኔ ደስ ብሎኛል። ሁሌ ደግሞ እኔ አንተን ማመኔ እንጂ የሚገርመው ነገር ባይዘ እኔ የምታምን ሰው ውሸታም እንዳልሆንኩ ነገር እንዴ የዛን ቀን እኮ ሰው ማለት በቃ ሰው ስለሌለ የማደርገው ነገር ጠፍቶኝ ነው እንጂ እንደዚህ ይዘን ሁሉ ምናምን የሆነ ሆስፒታል ምናምን ብንወስድ ደስ ይለኝ ነበር። ቆይ አሁን በስቴፕ ነው የምጠይቅሽ ምን እንደተሰማሽ በዛ ሰዓት። አሁን እነሱ ማወቅ ፈልገዋልና መጀመሪያ ስትመጪ ማለት ጠርችሽ ነይ ብዬ ስትመጪ ያሰብሽው ነገር ምንድን ነው? መጀመሪያማ ስመጣ ያው ለቀረጻ ነው ብዬ ነው ያሰብኩትኝ። በቃ እኔ ተጠርቻለሁኝ አንተ ሳትሆን ሌላ ሰው ጥራት ብሎ ተጠርቻለሁ። ከዛ ወደ ቀረጻ ልገባ ነው። ስመጣ ብቻህን ቁጭ ያልከው። ከዛ የሆነ ስልክ ረጅም ስልክ ስታወራ ነበር ትዝ ካለ እና እሱ ስላለ ደክሞኛል ከዚህ ጋር መነሳት ደብሮኛል ምናምን ስትል በቃ በጣም የደበረህ መስሎኝ ሄድኩ ማለት ነው። ውሃ አምጪልኝ ስትለኝ ተንደርድሬ ሄድኩኝ። ውሃውን ይዤ መጣሁ ምናምን። ከዛ ማን ይዘሽ ነይ አለሽ ስትለኝ ግራ ገባኝ። ያመመህም መሰለኝ። ከዛ በኋላ ደግሞ ውሃውን እንደዚህ አይጣፍጥም ምናምን ስትል አይቺ ነገር ፍራንክ ናት ማለት ነው ብዬ ካየኸኝ እንዲህ ዞር ብዬ ሰው አየሁ። ማንም የለ። የዛን ቀን ማሰራልኝ። እሺ መጀመሪያ ባይዘ እንደዛ አልነበረም የታሰበው። አሁን እኔና ካሜራማኑ ስናስብ እንደዛ አልነበረ እና ሜቢ ስሙ ሜንሽን ማድረግ አይፈልግም ምናምንና ያሰብነው መጀመሪያ ምን ነበረ? ዝም ብለን አንድ ሁለት ቦታ ሶስት ቦታ ዝም ብለን እንልክሻለን ነገር ነበርና ከዛ የምታሳዩን ሪያክት ከዛ ስናየው የመጀመሪያው ላይ ምንም አልመሰለሽም። ውሃ ገዝተሽልኝ ምናምን ደብሮኝ ነው ምናምን ስልሽ ምንም አልመሰለሽም። ከዛ ወደ ምን ተቀየረ? ወደ እብደቱ ተቀየረና እኮ እኔ የገመትኩትኝ ደክሞኛል ደብሮኛል ምናምን ስትል በቃ የምሬ ደከመ የደበረ ከዛ ውሃውን ስትጠጣ ትረጋጋለህ ብዬ ነበር ያሰብኩትኝ። ኦኬ ማለት እንደዚህ ምናምን ስል አንተ እስቲ ስነ ስርዓት ይኖር አሁን እንኳን ደግሞ እኔ ማልማረውስ ነገር የምር ይሄ ፍራንክ ምናምን የሚባል ነገር ግን ጥሩ አይደለም። እውነት ሰውን ፍራንክ ከመስራት ፍራንክ ማጠራቀም ይሻላል። ፍራንክ አባካይ ነህ እያልሽኝ አላልኩም። ሰው አስደንጋጭ ነህ። ለነገሩ እኮ ተንኮለኛ ነህ እኮ ይባላል። ማሚ ግን አሁን አባካይነቱ ምናምን ይቅርና አሁን እንትን ብንል አይሻልም ማለት የቤት ገመና ባናወጣ ፍራንክ አይደለማ። አይ ከፈለክ አቁሙ። የቤት ገመና ግን ባናወጣ ደስ ይለኝ ነበር። አሁን ሰው የሚረዳው ነው እኔ እንደምጠጣ እንደማጨስ ምናምን ነገር ነው ይሆናል እኮ። አይ ሰው የሚረዳው እንደዛ ነው። አንተ ስነ ስርዓት ይኖር። እሺ እኔ አላልኩኝም እንደዛ። ደግሞ ዛሬ ፍራንክ ያደረጋችሁኝ አይደለም። ፍራንክ እንደጋገሙ ፍራንክ ያዝ ብዬ ነው የተቀየረው። ይቅርታ እሺ ችግር የለውም።
አንዳንዴ የቤት ጋር ምናምን ያወጣ ጥሩ ነው ይቅርታ ያስባል። አልኩሽ። አይ እሺ እሺ እንቀጥል። ዝም ብዬ ለእነሱ ማስተላለፍ ኧረ እኔ ስለፈለኩ ነው። በቃኝ፣ ከዚህ በኋላማ አልቀጥልም። አይ ደግሞ እንቀጥል፣ ችግር የለውም። ደህና ወጣሽ ስትልኝ በቃኝ። አይ በቃ እንቀጥል፣ ችግር የለውም። ምን ነበር ተንኮለኛ ነበር ነው? ይኸው ነገር ሲመዝ አይ መውጣትም አለበት እንጂ ልክ አይደል እንዴ? እሺ ችግር የለውም፣ መቀጠል እንችላለን። ይቅርታሽ፣ ችግር የለውም። ኧረ አልቀየምሽም፣ ታውቂያለሽ እኮ ምንም ችግር የለብኝም። ፊት ሁሉ ተቀያይሮ አይደል እንደ ተቀየምከኝ እንጂ። አይ አልተቀየምሽም። እኔ የምልሽ እና አይዞ በቃ ይቅርታ አልኩህ አይደል እንዴ? እሺ ይቅርታ ቆርጠህ አውጣው። እንቀጥል። እሺ ከዛ ምን ተሰማሽ? ላባውን ምናምን እንትን ስል ምን ተሰማሽ? ላባውን ምናምን እዚህ ጋር ሰካ። ኧረ እባክህ እያልክ ነው የምመልስልህ። ምንም አልተሰማኝም። አይገርምም? ማሚ አቋርጠው አንዴ ቆይ እንትን እኮ ራስህ ሙድን አስተካክለህ አንድ እየደበረህማ አትጠይቀኝም። አይገርምም? አሁን እኮ ለፋሚሊዎቼ መመለስ ስላለብኝ ነው እኮ ስላለብህ በስርዓቱ በቃ ይቅርታ፣ ከዚህ በፊት ያወራሁትን ይቅርታ፣ ከዛ አሁን አስተካክልና በስርዓቱ እንደመጀመሪያ ጠይቀኝ። እሺ የኔ ራሱ ትክክል መልሳለሁ ብለህ ነው ከዚህ በኋላ እንደዚህ ምናምን ብለህ? እሺ ችግር የለውም በቃ ወይኔ ኤርሚ፣ እሺ ይቅርታ። እሺ ማሚ ንገሪያቸው እስኪ እንትን እሺ አሁን እና እንትን ላባውን ስሰካ ምናምን ምን ተሰማሽ? እስኪ ንገሪ። ያበድክ ነበር የመሰለኝ፣ ግን ሰው እንደዛ ደግሞ ቶሎ አያብድማ። ያበድክ ደግሞ እብድን አልከኝ እንዳትለኝ አንተ። እንትን እኮ አይታወቅም። አይ ችግር እኮ የለውም። የምር ግን ላባውን እንደዚህ አድርገህ የሆነ እየቀጠፍክ እንደዚህ ምናምን ስታረግ ማለት ነው በቃ በጣም አሳዘንከኝ። እንዲህ ሰው ጭር ያለ ቦታ አይደል ሰው ቢያልፍ ምናምን በቃ ብዬ ምናምን ላስይዝህ ነበረ። ከዛ ደግሞ የሆነ ሽንኩርት የሚመጣ አሁን እንዳሳይሽኝ አሁን እዚህ ጋር አዋካኝ አይደለ አዋካኝ ነው እና ምልሽ ነው። እሺ ወይኔ ግን ኤርሚ ግን በጣም ነገረኛ ነህ። ስማ እንትን አይደለማ፣ አሁንም የፕራንክ የሚባለው ነገር አይደለም። ኧረ እኔ ላልቀውላ እችላለሁ። ቀስ ብለን ስንረጋጋ ወይ እንትን እንላለን። ግን እሺ ይቋረጥና በኋላ ትቀርጻለህ። አይ ችግር የለውም። ቀረጸው ይቀረጽና ይቀመጥ። ለማንኛውም ዝም ብሎ ብዙ ጊዜ ኢንተርቪው ላይ ብዙ ሰዎች እንደዚህ የሆነ ሳት ብሏቸው ያወሩና ከልብ አይደለም የልብ ውስጥ ያለ ነው ማሚ የሚወራው። እሱማ ከልብ ያለ ነገር ያው ሞልቶ ሲፈስ ነው ይባላል። እኔ እንትን ነኝ ማለት ነው። እኔ አሁን አባካኝ ነኝ፣ ጠጪ ነኝ፣ ሲጋራ ጭሳለሁ ምናምን ማለት ነው። ፕራንክ ጥሩ አይደለም፣ ጥሩ ስላልሆነ አትስራ ለማለት ነው። ፕራንክ ከምታደርግ ፍራንክ አጠራቀም አልሽ። አሁን ፍራንክ አጠራቀም አላልኩኝም፣ ማጠራቀም ነው ያልኩት። እኔ ማለት ሁሉንም የሚሰራ ሰው ይሄንን ፍራንክ የሚባል ነገር የሚሰራ ሰው ነው ያልኩት። አንተን ብቻ ነጥዬ አላወጣሁኝም። ደግሞ አትይዝም ምናምን አላልኩም። እውነት ለመናገር የሚጥሩ ልጅ እንደዚህ ብንተካከሉ ይሻላል ብዬ አስባለሁ። ወይኔ በነገራችን ላይ እንደዚህ አንዳንድ ቦታ ላይ ትንሽ ማስደንገጥም አለብን ብዬ ማሚ ከመሬት ተነስታ ነው የምትደነግጥ። የሆነ ሰዓት ላይ ምናምን ወይ ምናምን ካልኩኝ ይኸው እንደዚህ ምናምን ትደነግጣለች። ስነስርዓት አሁን ፍራንክ ላይ አይደለም ያለሁት፣ ልሄድ ነው። ስርዓት ይዘህ የምጠይቅ ከሆነ ስርዓት ይዘህ እሺ ማሚዬ የምር ሲሪየስሊ እንትን ላባ ምናምን አድርጌ ምናምን ስደቢው ስልሽ ላይ እንትኑ እኔ ቆሎ የሚለው ልጅ ስደቢው ሽንኩርት ነጭ ሽንኩርት ነው መሰለኝ። ስደቢው አልከኝ። እንዴት ሰው ይሰደባል ከመሬት ተነስቶ? እሱም ስራ ነው የያዘው። ግራ ገባኝ እኮ የዛን ቀን። በስመ አብ በጣም ነው ግራ የገባኝ። ላላያችሁት ደብሮኛል ምናምን ብዬ ፕራንክ አድርጊያት ነበርና ውሃ ይዘሽልኝ ነው ስላት 2 ሊትር ውሃ ትልቁን ይዛ ተሸክማ መጣ። ሌላ ምን ነበር እንትን ቺፕስ እና ሞያ ብስኩት 2 ይዛ መጣች። እኔ ስማቸውን የብስኩቶችን ስም ራሱ አላውቅም።
ከዛ ደግሞ ሳመጣ በምን ፍሌቨር ነው ያመጣሽው? ምንድነው ያልከኝ? ምንድነው ጣዕሙ አልከኝ። እኔ ጣዕም እንዳለው ራሱ አላውቅም። እኔ ለአንተ መድረሴን ነው እንጂ የዛን ቀንማ አይጠቀም። እኔ ያው ብድርሽን መልሽ ብለውኛል። ታውቃለህ፣ ኮመንቶችን ገብቼ እያነበብኩ ነበረ። እኔ ግን ያው ብድር አልመልስም። እኔ እየተቃወምኩ መልሽ እኔ አልሰራም። ብድር መልሽ ማለት እንዳበደርሽኝም ነገርሻቸው? አይ ኦኬ አይ የሆነ ነገርማ እሺ። ግን እውነት በቃ እና መጨረሻ ላይ አሁን ካሜራማኑ ከመኪና ውስጥ ሲወጣ ምናምን አስብሽ ምን አይነት ስሜት ተሰማሽ? ልክ እሱ እኮ ሲወጣ አልጠበቅኩም። ደግሞ ማለት አሁን ከካሜራ እንትን ሰው ኖሮ ምናምን ምንም ነገር ነው ያልጠበቅኩት። ከዛ ምጥት ሲል ግራ ገባኝ ማለት ነው። ከዛ ፍራንክ ነው ሳቃችሁብኝ እንዴ? እኔ ብቻ ለምሳኩብሽ ስቲል ነው ማለት ነው። ማሚ ወደ 74,000 ሰዎች አይተውሻል እኮ። ግን በጣም ነው ያፈርኩትኝ። አሁን እሱ ካሜራውን ይዞ እንደዚህ ውጥት ምናምን ሲል ማለት ነው አፈርኩኝ። እንዴ ማለት በቃ አንደኛ እውነትም እንዳልከው እኮ ነው ማድረግ ያለብኝን ነገር አላደረግኩኝም። ድንጋጤ ላይ ነኝ፣ ፍርሃት ላይ ነኝ። ከዛ ደግሞ አሳዝነኸኛል። ብዙ ስሜቶች ናቸው ያሉት እና ከዛ ሌላ ሰው ሶስተኛ ሰው መኖሩን ሳቅ እንዴት እንደደነገጥኩኝ አስባል። ይዤ እንደዚህ ይዤ ለመሄድ ብታገልህ ምናምን እንደሱ ቆንጆ ነበር። ግን እኔ ፈራሁ፣ ለመያዝም ፈራሁ፣ ትቼህ ለመሄድም አሳዘንከኝ። ግራ እኮ ነው የተጋባሁት። ብዙ ስሜት ነው የተሰማኝ። የምር እኮ ነው ማሚ። ብዙ ሰዎች ኮመንት ላይ የስራ ክንስት እያሉ እና ያስደነገጠኝ ኮመንት ደግሞ ያን እኔ በጣም ነው ፈራው። እንደዚህ አይነት ነገር የስራ ክንስትና ደነገጥኩ። ንገሪያችሁ ምን አይነት ስራ እንዳለ ትንሽ ስለኔ ዝና ምናምን ንገሪያችሁ። ተንኮለኛ ነው እንዳንቺ። እኔ አንድ ሰው ላይ ተንኮል ሰርቼ አላውቅም ማለት ለዚህ ቤት ትሰራለህ እንጂ ብዙ ተንኮል እኮ ነው የምትሰራባቸው። ግን አሪፍ ምርጥ ስብዕና አለበት። እኔ ነው ልቦናህን እግዚአብሔር አይቀይርብህ። በጣም መልካም ልጅ ነህ። የልጅ አዋቂ ነህ። ሰው አክባሪ ነህ። አይ እንደሱ እንድትል ምናምን እንድትኮፈስ ምናምን አይደለም። እውነታውን ነው እየነገርኩህ ያለው ነው። ስራ ላይም ታታሪ ነህ፣ ጎበዝ ነህ። አባካኝነቱን ግን እኔ ሳልሆን ሌላ ሰው ቢመሰክር ነው ጥሩ። ካሜራማን እኔ 5 ሳንቲ ከእጅህ ሲወጣ ይቻላል። ቋጣሪ ነህ እያልሽኝ ነው? መቋጠር እኮ ታዲያ ለቤትህ እኮ ነው እኮ ጥሩ ነገር እኮ ነው። የምር ቋጣሪ ነህ እያልሽኝ ነው? አይ ማውጣት ላለብህ ነገር ታውጣለህ። ግን አሁን ትርፍ ነገር ሰው ይህን አምጣ ምናምን ቢልህ አሰጥም። ያ ማለት ለቤትህ ኗሪ ነህ ማለት ነው። አንተን ያገባች እድለኛ ናት ለማለት ነው። የእኔ ልጅ ያገባች እድለኛ ናት። ወደ ካሜራማኑ እኔ አባካይ ነኝ። አባካይ ነኝ። ትቆጣኛለሽ ብሎ እኮ ትቆጣኛለሽ ብለህ ነው ማለት ነው። እኔ ስኖር የማታወጣው ለምሳ ብሎ የሚያወጣው ጓደኛ እኮ ነው የሚያውቀው። የምር ጓደኛ እኮ ነው የሚያውቀው። እናት ምናምን አያውቅም። እንገናኛለን። ልክ ነኝ እኮ ፍራንክ ከምትሰራ አመሰግንሃለሁ ልጄ። እውነት የሚያውቀው ያው ጓደኛ ነው የሚያውቀው። ተባረክ ነው እንደበና አትየው። እሱን የጠየቅከው አንተ ነህ። ምናምን እንዳትል ማሚ። እሺ አሁን የመጣንበት ዋናው ፐርፐዝ ምንድን ነው? ይዙ እንዴ ማሚ ስቃለሁ። አንተ ስቃለሁ ብዬ እኮ ነው ማሚ። የቀለድሽ ነው? የምሬን እኮ ነው እንዴ። ውሃ አምጣልኝ።
ምንድን ነው የምትለው? ምንድን ነው የምታወራው አንተ? ትን ብሎኛል። ጎረቤት ምን ነው የምታወራው? በትንሹም ቢሆን ያስደንግጫል። አንተ ወንድ ሆነ ድምፅ እንዲህ ይሰልላል። ያው ማሚ ድገሚ ወንድ አንተ ምንድን ነው የምታወራው? ስነ ስርዓት ጎሮሮን አልጠረገም። ለማንኛውም አመሰግናለሁ ስለነበረን ቆይታ። ጨረስክ ወይስ ትቀጥላለህ? ወይኔ እንዴት እንደቀፈፈው እንደዚህ ብሎ እኮ ነው የሚያየኝ። እንትናን መሰለችኝ። ማነች? ላይፍ ኦፍ ዩዊ ማናት ደግሞ? ኧረ ከአንተ ባሰች ከአንቺ ባሰች ልጅ። ለማንኛውም እንደዚህ አይነት ነገር ስትሰራ ያው ፍራንክ አድርጋለሁ ብለህ መደረግ ስላለ እንድታውቀው ብዬ ነው። እሺ ምንድን ነው የምትቀፈው? የምትለው ምንድን ነው? ሰላም እና ልሄድ በቃ ጨረስን እኮ እኮ ጨርሰናል። አመስግኛ እንትን የወንድ ድምፅሽን ተይው። እንትን ሰሞኑን አዲስ እና አሪፍ ድራማ ልጀምር ነው። በዚህ ነግሬሻለሁ። ትሞትብሃለች የሚል አዲስ አንድ ሾርት ፊልም እንለቃለን። በእናንተ ፍቃድ ከወደዳችሁትና ይቀጥል ካላችሁ የሚቀጥል ድራማ ነው እና ምን ትያችኋለሽ? እየገባችሁ እንግዲህ አበረታቱት። ሰብስክራይብ ያላደረጋችሁ ሰብስክራይብ የምትለውን ተጭኑ፣ ላይክ እያደረጋችሁ ሼር እያደረጋችሁ አበረታቱት። እንግዲህ ያው በአዲስ ስራ እመጣለሁ ብሏል። ይመጣል። አይዲያውን ነግሬሽ ነበር። ትሞትብሃለች እንዴት አየሽ? ቆንጆ ነው። በጣም አሪፍ ነው። ደግሞ ስራው ሲወጣ ሞር እናየዋለን። እና ደግሞ እኔም የዩቲዩብ ቻናልን ሰብስክራይብ እንዲያደርጉ ነገር እንዴ የዩቲዩብ ቻናልን ሰብስክራይብ አድርጉ። የትኛው ጋር ያለ መሰላችሁ? እሷን ፕራንክ ያደረኩበት ላይ ምንድን ነበር ኮመንቱ? ቀላል ፕራንክ ተደረኩኝ ምናምን ነው አይደል? እንደዛ ይላል። ሄማን ስቱዲዮ ነው። አይ መቅዲ በቅንፍ ውስጥ ማሚ ይላል። ኦኬ መቅዲ በቅንፍ ውስጥ ማሚ ይላል። ሰብስክራይብ አድርጓት። እንዴ ማሚ ጥሩ ስራ እንሰራለን። ቴክ 5 ረፍ አንተ ስነ ስርዓት ይኖር። እሺ በቃ እሷ ይሄንን ተላምደዋለች። እኔ ሳልለምደዋል። ይመሻል።